ገንዘብን መውደድ የክፋት ሁሉ ስር ነው። አንዳንዶች ይሄን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉት ይላል። በገንዘብ ፍቅር የተለከፈ ማንነት ይዛችሁ ከሆነ እየተማራችሁ ያላችሁት ትምህርቱን አቆሙትና ቸርች ነው። እንግዲህ የእግዚአብሔር ዓለም ላይ የእግዚአብሔር የሆነውን ነገር እየተጠቀምን ስንኖር የምንኖርበት ዓለም የእግዚአብሔር ከሆነ እኛ ጋር የሚገባ ነገር የእግዚአብሔር ከሆነ ይሄንን አውቀን መኖር ነው የሚሻለው። ይሄንን ባናውቅ ምን አይነት ህይወት ባለቤት እንሆናለን መሰላችሁ? ንፉግ ሰዎች እንሆናለን፣ ስስታም ሰዎች እንሆናለን፣ ነፍሰ ገዳይ ሰዎች እንሆናለን፣ ራስ ወዳድ ሰዎች እንሆናለን፣ በጣም ጨካኝ ሰዎች እንሆናለን። ስግብግቦች ይሄን መስማት አለባችሁ። ነፍሰ ገዳዮች ይሄን መስማት አለባችሁ። ምን ልታረገው ነው? ይሄ በጣም የተወጠርክበት የተጨነክበት የሰበሰብከው በቃ ዛሬ ጨርሰሃል፣ ዛሬ ማምሻን ነው የምትወጣው። ዛሬ የሚወጡ ሰዎች እኮ አሉ። እግዚአብሔር ያላችሁን ንጹህ ነገር መልበስ የማትችሉ ከሆነ፣ እግዚአብሔር የሰጣችሁን ወርቅ የማታጌጡበት ከሆነ፣ የሰጣችሁን ነገር የማትጠቀሙበት ከሆነ፣ እግዚአብሔር የሰጣችሁን ነገር የማትጠቀሙበት የማትበሉት የማታበሉት ከሆነ እስራት ውስጥ ነው ያላችሁት። በጣም ብዙ ሰው አፍኖ እሱም ሌላውንም አፍኖ ራሱንም አፍኖ ነው የሚገለው። ይሄ የገንዘብ ፍቅር ይባላል። ገንዘብ የሚባል ጉዳይ መነካት ያለበት የዓለማችን ሁኔታ እንደምታዩት በሚያስገርም ፍጥነት ዓለም በስልጣኔ በጀት እየሄደች ነው። እኛ ወክ እያደረግን ነው። ማንደርስበት አይነት ፍጥነት ውስጥ ዓለም ገብታለች። በጣም በሚያስገርም ፍጥነት ሁኔታዎች በጣም እየተለዋወጡ ነው። በየቀኑ እየተለዋወጡ ነው። ሁሉም ነገር በጣም እየጦዘ ነው። በዚህ በተለይ ባለፉት 2 ዓመታት ደግሞ ያለው ፍጥነት አይደለም። ስፔሻሊ እዚህ ወደኛ አካባቢ እነዛ ፈጥነው ሄደው ሊሆን ይችላል ምዕራባውያን። እኛ ግን በጣም ሌትም ሆነን ቢሆን የተነሳ ነው። ግን በጣም የሚያስገርም ፍጥነት እየፈጠነ ያለበት የገንዘብ ኢሹ በጣም በከፍተኛ ሁኔታ ሰዎችን እያሰከረ ያለበት ሁኔታ ነው ያለውና ይሄንን ጉዳይ ሰዎች በጣም በገንዘብ ጉዳይ የታሰሩ እንዲመጡ ያደረገበት ምክንያት ምንድነው ካላችሁኝ፣ የብዙ ሰዎች ይሄ ቁስ አይነቶች መብዛት፣ ሰዎች የሚፈልጓቸው ቁሶች መብዛት። ድሮ ገንዘብ ይዘህ የምትገዛው ነገር ምን እንደሆነ እንኳን አታውቅም። አሁን የቁስ መብዛት፣ ይሄን ስትገዛ ሌላ ያምርሃል፣ ይሄን ስትገዛ ሌላ ያምርሃል፣ ይሄን ስትይዝ ሌላ ያምርሃል። ፍላጎቶቻችን ዓለም ላይ የሚራገፉት የቁስ ብዛት፣ የቴክኖሎጂ ብዛት፣ የምናያቸው ነገሮች ብዛት። ይሄንን የሆነ ነገር ይዘህ ሄደህ ገበያ ገብተህ ይሄን ገዝቼ ልመለስ ማትልበት ይሄም የሚያምርበት። አሁን ችግር የለም። ከጥቂት ዓመት በኋላ በአሻራ ብቻ ፍራንክ ብትበደርበት ሁኔታ ይፈጠርላል። እድሜ ልክህን ባሪያውን የምትሆንበት ሲስተም ውስጥ የምትገባበት እድል እየተፈጠረ ይሄ በጣም ይሄ ቁሱ መብዛት ፍላጎታችንን በጣም እንዲንር አድርጎታል። ያን ፍላጎታችንን ለማሟላት ገንዘብ ያስፈልገናል። ገንዘብ ስንፈልግ ደግሞ በቀላሉ ገንዘብ ልናገኝ የምንችልባቸውን ሲስተሞች ዓለም ዘርግቶ አሁን በተለያየ ዓለም የሚኖሩ ኢትዮጵያውያን ወገኖቼ ሲሰሙኝ ያውቁታል። አድገዋል ብለው የሚሄዱባቸው ሀገሮች ላይ ሄደው አድገዋል ተብሎ የተገባባቸው ሀገሮች ላይ ሰዎች ያለ እረፍት ባልና ሚስት ሲወጡና ሲገቡ እንደዚህ ወደ ቤት ሲገባና ሲወጣ እንደዚህ በእጅ እየተመታቱ የሚገቡበት ሁኔታ፣ እንደዚህ እንደ ባልነካ እንደዚህ እየተደረገ አብሮ ቁጭ ብሎ ሻይ ጠጥቶ ቡና ጠጥቶ ተቃቅፎ ተሳስሞ ጊዜ አጥፍቶ አብሮ በልቶ አብሮ ጠጥቶ ሁሉም ሩጫ ውስጥ ሲስተሙ እንደዚህ አድርጎት በቢል ነው የሚያጫውት። ያንዳንዱ ነገር ውጥረት። አሁን ሰሞኑን እንኳን አላያችሁም? ውጥረት፣ ከተማው ላይ ውጥረት፣ በዚህ በባንኪንግ በዚህ በእንትን ክፍያ ምናምን ተብሎ ነዳጅ ያለ ውጥረት። እንዴት አይነት ውጥረቶች እየተፈጠሩ እንደሆነ ቆሮንቶስ 10:26 ደግመዋለሁ። መዝሙር 24:1 ምድርና ሞላዋ ለእግዚአብሔር ናት። የማን ነው? ምድርና ሞላዋ እግዚአብሔር ናት። ዓለምም በእርሷ የሚኖሩ ሁሉ የማን ነው? እስቲ ምድርና ሞላዋ የእግዚአብሔር ነው በሉ። አሁን በደንብ ቅኝታችሁን አስተካክሉ። ምድርም በምድርም ያለው በሙሉ የማን ነው? የእግዚአብሔር። ዓለም በሙሉ የማን ነው? የእግዚአብሔር ነው። በዓለም ላይ ያለው ነገር በሙሉ የማን ነው? የእግዚአብሔር። ቀጥሎ ሀጌ እንደዚህ ይነግረናል። እንግዲህ አሁን አስተሳሰባችንን እያጠራ እንድንሄድ ነው። በደንብ ስሙኝ። ማንም በሻሙ ሄዶ አሸንፎ የራሱ የሚያደርገው ነገር ዓለም ላይ የለም። ለጊዜው በስምህ የሚጠራ ነገር ተፈጥሮ ይሆናል እንጂ ባለቤቱ ግን ማን ነው? እግዚአብሔር። ስትወጣ ይዞት የሚወጣ ምንም ነገር አንድም ሰው ምንም ነገር ይዞ ከዚህ ምድር ወጥቶ አያውቅም።
ስለዚህ ቅኝታችን አስተሳሰባችን መጥራት አለበት። ምድርና ሞላዋ የማን ነው? የእግዚአብሔር ናት። ዓለም የማን ነው? የእግዚአብሔር ነው። ሐጌም ሲነግረን በሐጌ ምዕራፍ 2 ቁጥር 8 ላይ ብሩ ይላል እናንተ ብሩ የኔ ነው ወርቁም የኔ ነው ይላል የሰራዊት ጌታ እግዚአብሔር። እስቲ ብሩም ወርቁም የእግዚአብሔር ነው በሉኝ። ድገሙና በሉት። ስለዚህ አንድ ሰው ወርቅ ሲያደርግ የማንን ያደረገው? ብር ሲይዝ የማንን ብር ነው የያዘው? በሉት። በቃ ይሄንን ማውቃ ቅድም ብያቸዋለሁ። ህይወታችን ተከፍሎበት የማን ነው? የእግዚአብሔር ነው። የያዝነው ወርቅ የማን ነው? ብሩ የማን ነው? እጃችን ላይ የሚገባው ነገር የማን ነው? እግዚአብሔር። እኛ የእኛ ካልሆነን የእግዚአብሔር ነን። የእግዚአብሔር ከሆነን ደግሞ እኛ ጋር ያለው ብሩም ወርቁም የማን ነው የሚለን? የእግዚአብሔር ነው። ብሩም ወርቁም የእግዚአብሔር። መዝሙር 50 ባለፈው ይህንን እሁድ አንስቼዋለሁ። 50 ከ9 እስከ 10 ከብትህን ፍሪዳህን ከመንጋህም አውራ ፍየል አልወስድም፣ በምድረ በዳ አራዊት ሁሉ በሺህ ተራሮችም ላይ ያሉ እንስሶች የኔ ናቸውና። ከዛ በኋላ ብራብ ለአንተ አልነግርም፣ ብጠማኝም አልነግርም፣ ምክንያቱም ሁሉም የኔ ነው የሚል አምላክ ነው። ስለዚህ እኛ የእግዚአብሔር ልጆች ከሆንን እነዚህ ነገሮች በጣም ጠርተው ሊገቡን ያስፈልጋል። ብሩም ወርቁም የማን ነው? የእግዚአብሔር። ምድርና ሞላዋ ሁሉ የማን ነው? የእግዚአብሔር። እኛ የማንን? የእግዚአብሔር። ምንኖረው የእግዚአብሔር በሆነ መሬት ላይ የእግዚአብሔር በሆነ ዓለም ላይ የእግዚአብሔር የሆነ ሀብት ላይ ነው ተቀምጠን ያለ ነው። ስለዚህ እንደ ክርስቲያን የኛ ድርሻ ይሄንን አውቀን በትክክል ይሄን ተረርተን የምንኖርበትን መሬት ጠዋት ተነስተን ስንረግጥ የማን ነው? የእግዚአብሔር። አንድን ጉዳይ ስናነሳ የማንን ያነሳ ነው? የእግዚአብሔር። ስለ ገንዘብና ስለ ዓለም መሬት ላይ ስላለው እውነት ትክክለኛ ግንዛቤ የሌላቸው ሰዎች ስግብግብ ይሆናሉ። ስግብግብ ግለሰብ፣ ስግብግብ ቤተሰብ፣ ስግብግብ ማህበረሰብ፣ ሰቀቀናም ቤተሰብ፣ ሰቀቀናም ግለሰብ፣ ሰቀቀናም ትዳሮች መሬት ላይ እናያለን። ስለ ገንዘብ ያለን አስተሳሰብ ክሊር መሆን። ጋብቻ ትምህርት አይደል እንዴ ፓስተር ቸር የምታስተምረው? ታዲያ ቤቶች በዚህ ሰቀቀን ከተመቱ እኮ ኦሬዲ ችግር ውስጥ ነው ያለው። ስለዚህ እያንዳንዱ ግለሰብ የጠራ ነገር ስለ ገንዘብ ሲኖረው የጠራ ነገር ያለው ቤተሰብ ይኖረናል። የጠራ አስተሳሰብ ያለው ኑሮ ይኖረናል። ዛሬ ከ190% ብዙ ሰዎች በጋብቻ ምክንያት ተጋጭተው ፍርድ ቤት የምታገኟቸው ለምንድን ነው? ተዘናግታችሁ ለጥ ያላችሁ ሰዎች፣ የምትሻሙ ሰዎች፣ የምትጋደሉ ሰዎች፣ በገንዘብ ፍቅር የተለከፋችሁ ሰዎች፣ በገንዘብ ምክንያት ግንኙነታችሁን ያበላሻችሁ፣ ትዳራችሁን ያበላሻችሁ፣ ማህበራዊ መስተጋብራችሁን ያበላሻችሁ፣ ሰላም የሌላችሁ የተወጠራችሁ ሰዎች ዛሬ ብትሄዱስ ምን ልታረገው ነው አለው? አጥሩ። የሰውነት መብራት አይን ናት። አይን ታማቢ ብትሆን አለ ሰውነት ሁሉ ጨለማ ይሆናል። አስተሳሰባችን ከተበላሸ ሁሉም ነገራችንም ይበላሽ። ስለዚህ ምንድነው ፓስተር ቸሬ አመለካከታችሁን አስተካክሉ። ገንዘብ እንዳትወዱ። ከገንዘብ መውደድ ከገንዘብ ፍቅር ተጠበቁ። ምንም አይነት ስራ ቢኖራችሁ፣ ምንም አይነት እድሜ ላይ ብትሆኑ፣ ምንም አይነት ፕሮፌሽን ቢኖራችሁ፣ ምንም አይነት ግለሰቦችም ቤተሰቦችም ብትሆኑ ከገንዘብ ፍቅር ራሳችሁን ጠብቁ። ለዚህ ነው መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 6 ጀምሮ ሲናገር ኑሮ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግም ማትረፊያ ነው። ወደዚህ ምድር አንዳች አላመጣችሁም፣ አንዳች ይዛችሁ መሄድ አትችሉም። መጽሐፍ ቅዱስ እንደሱ ነው የሚለው። አትችሉም፣ ይዛችሁ መሄድ አትችሉም። ምንም ይዛችሁ አልመጣችሁ፣ ምንም ይዛችሁ አትሄዱም። የምትበሉት ምግብና የምትለብሱት ልብስ ካላችሁ ይበቃችኋል። ገንዘብን መውደድ ገንዘብ አይደለም ያለው። ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር ነው። ዋናውን ግንድ ነው ያቀፍከው። ባለጠጋ ለመሆን የሚፈልጉ በጥፋት በመፍረስ ሰዎችን በሚያሰንፍ በሚጎዳ በብዙ ስቃይና በወጥመድ ውስጥ ይወድቃሉ አለ። የሚስገበገቡ ሰዎች፣ እንጠረምሳለን ብሬክ ስሩ ምናምን የሚሉ ሰዎች፣ እንወጣለን፣ እንጨብጣለን፣ እንይዘዋለን እንደዚህ የሚሉ ሰዎች፣ ገንዘብን የሚወዱ ሰዎች፣ ባለጠጋ እሆናለሁ ብለው የሚያስቡ ሰዎች ወጥመድ ውስጥ ይወድቃሉ። ገንዘብን የሚወዱ ሰዎች ከሃይማኖት ይሳሳታሉ። መሳሳት ብቻ አይደለም፣ ራሳቸውን ወግተው ይገላሉ። ታውቃላችሁ፣ በጣም ትልልቅ
የሆሊውድ አክተሮች ራሳቸውን እያጠፉ እንደሆነ ደይተው ነው፣ ቸግሯቸው ነው። በጣም ብዙ ትልልቅ ሰዎች ራሳቸውን የማጥፋት ፕሮግራም ላይ እንዳሉ ታውቃላችሁ። ራሴን ባጠፋስ እያሉ እንዳለ፣ ብሞትስ እያሉ እንዳለ። ቸግሯቸው እኮ አይደለም፣ የሚበሉት አጥተው አይደለም፣ አካውንታቸው ውስጥ ብር ስለሌለ አይደለም። የክፋት ስር ስለሆነ መውደዱ። ገንዘብ ክፋት ነው አላልኩ። ገንዘብን ግን ምን ማድረግ? መውደድ። በየትኛው ሚዲያ ይሄን አትሰሙት? ገንዘብ ምን የለም 10 ሚሊዮን 100 ሚሊዮን ምናምን እያሉ ቁጥር ነው እየጠሩብን ሰው ሁሉ አመርቅ ነው። ወደዛ ገንዘብ ለመሄድ በጣም ብዙ ሰው የማይዋጥጠው የማይቆፍረው የማይወጣበት ጉድጓድ የማይወርድበት ነገር የለው። በገንዘብ ፍቅር ተለክፋችሁ በጣም በገንዘብ ፍቅር ተለክፋችሁ ከሆነ እየሮጣችሁ ያላችሁት ሩጫውን አቆሙት። አትድከሙ። ተያይዛችሁ ገደል ነው የምትገቡት። ትሳሳታላችሁ። ገንዘብን መውደድ የክፋት ሁሉ ስር ነው። በጣም ገንዘብን የምትወዱ ከሆነ አትጠራጠሩ፣ እግዚአብሔርን አትወዱት። እኔ አይደለሁም ያልኩት፣ ጌታ ኢየሱስ ራሱ በትምህርቱ ለሁለት ጌቶች መገዛት አይቻልም። አንዱን መውደድ አንዱን መጥላት አለ። አንዱን መቅረብ አንዱን መራቅ አለ። ጌታ ነው ያለው። ለገንዘብና ለጌታ መገዛት አትችሉ። ገንዘብን በጣም ከወደዳችሁ አትጠራጠሩ፣ እግዚአብሔርን አትወዱት። እግዚአብሔርን ወዳችሁ ንጹህ አምልኮ ለእግዚአብሔር ማምጣት አትችሉ። በገንዘብ ፍቅር የተለከፈ ሰው ገንዘብን በጣም የሚወድ ገንዘብ አያስፈልግም አላልኩ። ገንዘብን እግዚአብሔር እንድንጠቀምበት ነው መሬት ላይ ያደረገው። በሱ ፍቅር እንድንደፍ አይደለም። በሱ ፍቅር ከተነደፋችሁ በዓለምና ሞላው ብሩና ወርቁ የኔ ነው የሚለውን እግዚአብሔር ረስታችሁታል። ሃይማኖትን ክዳችኋል። ከእግዚአብሔር ጋር ያላችሁ ነገር ተበላሽቷል ነው እያልኩ ያለሁት። ገንዘብን የሚወድ ሰው እኮ እግዚአብሔር የለም እያለ እግዚአብሔር የለም የሚለው ሰውዬ ማለት በገንዘብ ፍቅር መለከፍ ነው እሱን የሚያመጣብህ። ገንዘብን መውደድና አለመውደድህን ማወቅ ከፈለክ በገንዘብና በሰው መካከል ያለው ልዩነት እንዴት ነው? አንተ ጋር ሰውየውን ገለህ ገንዘብ መውሰድ የምትፈልግ ከሆነ አንተ እግዚአብሔርን አታውቀው። የእግዚአብሔር ፍቅር በዞረበት አልዞርክ። ዓለም እየታመሰ ነው። የሰው ፍላጎት በጣም እየጨመረ ነው። የቁሱ ፍላጎት በጣም እየጨመረ ነው። አበዳሪዎች በዚህ በኩል መጥተዋል። ሰው የገንዘብ ፍቅሩን ስለሚታወቅ ይሄደ ይገባል። ብድር ማለት ኖርማል ነፃ ምናምን ነው ይመስለው። ተፈቀደልኝ እኮ እንኳን ደስ ያለ ምናምን ይባባላል። በኋላ ደሙን እንደሚመጡት አያውቅም። የሚያበድሯችሁ ሰዎች ቸርነት እያደረጉላችሁ አይደለም፣ ይገፏችኋል። አበዳሪ ሁሉ ቸርነት እያደረገላችሁ አይደለም፣ ባህሪያ ያደረጓችኋል። ስለዚህ በተለያየ ነገሮቻችሁን እያስያዛችሁ ብድር ውስጥ ነገር ውስጥ በጣም እየሄዳችሁ የምትዘፈቁ ሰዎች ቆም በሉና አስቡ። መጀመሪያ ምን እንደምትሰሩት። አንዳንድ ሰው የሚሰራው ነገር ሳይኖር የአባቱን ቤት፣ የእናቱን ቤት፣ የእህቱን ቤት፣ የቤተሰብ ቤት ወስዶ ያስጨመድድና ብር ያመጣና በብድር መኪና ገዝቶ ሸሚዝ አድርጎ ሽቶ ተቀብቶ ከተማ ላይ ታየዋል። ራፋ ምናምን ይነዳል ከተማ ላይ ሃይ ምናምን ነበር እንትኑ እዛ ጋር ከዛ ከወሰድክበት ሰዓት ጀምሮ ሸከተፍ እያለ ብድሩ እዳው ወለዱ ይቆጣል። አንተሽ ትላለህ። ቤንዚን ትቀዳና ቤንዚኑን እያነደድከው ፍራንክን በእሳት እየለኮስከው እያጨስከው ትዞራለህ። በጣም እኮ የነቃህን አንተ። ሰይጣን ወጥመድ ውስጥ ገብቶ ሊገላችሁ። በገንዘብ ፍቅር የተለከፋችሁ ሰዎች ተመለሱ። ገንዘብን መውደድ የክፋት ሁሉ ምንድነው? ስር ነው። በ20 ዓመት ገደማ ነጋዴዎች ህብረት ብዙ ሚሊዮነሮች ሰዎች አስተምር ያለውና ስንት ነው የምትፈልጉት ብዬ ጠይቄ፣ ስንት ነው የምትፈልጉት? ስንት ጋር ነው የምትቆሙት? ስንት ጋር ነው እፎይ የምትሉት የምትረኩት? ስንት ጋር ነው አሁን በቃ አሪፍ ነው ብለህ ጊዜ ለሚስትህ ለልጆች የምትሰጠው? ስንት ጋር ቆይቺን እያለ ሰይጣን በጣም ብልጥ ነው። ድሮኛ ልጆች ሆነን ብር በክርና ስርና ብሩን ጥለነው ጥግ የሆነ ወይ ከላይ እንትን ላይ ምናምን ዛፍ ላይ እንወጣለን፣ ወይ አጥር ውስጥ እንቀመጣለን። እናቶች ከቤተክርስቲያን ሲመጡ ምናምን ነገር ያህል ወይ በሬ ብለው ሲሉ ላጥ እናደርገዋል። ሲሰደዱት እንደዚህ እንጫወትባቸው። እንደዚህ ስንቶች ናችሁ መጫወቻ ያረጋችሁ? እኔ እንደውም ሶሻል ሚዲያ ላይ ሲመላለስ አይቻለሁ። የሆነ አይታችሁት ከሆነ ከኋላ እንደዚህ ታስሮ ሰውየው እንደዚህ የታሰረ እንደዚህ የተንጠለጠለ ብር አለ። ለመያዝ ከፊት ለፊት ይሮጣል። አይደርስበት ብር ነው እኮ ታስሯል እንጨቱ እና ያው እንደዚህ ካሜራ ነው ርቀቱ ያለው እንደዚህ ተንጠልጥሏል። እሱን አይዘው መቼም አይዘው። ኦልሬዲ ከሱ ጋር ሰፍተውለት። እናንተ ወደፊት አይደለም ባለጠጋ የምትሆኑት፣ ኦልሬዲ ባለጠጋ ናችሁ።
ዓለምና ሞላዋ የኔ ነው የሚለው ብሩም ወርቁም የኔ ነው የሚለው ዓለማትን በቃሉ የፈጠረው ዓለማትን በእጁ የሰራ አንድ ቀን ዓለም የሚጠቀለልበት አልፋና ኦሜጋ የሆነው የነገስታት ንጉሥ የሆነው የእግዚአብሔር ልጅ ክርስቶስ እዚህ ውስጥ ቁጭ ብሎ ባዶነት የሚሰማ ከሆነ ድገም ደህንነት ናያቅ ሰይጣን ኦቨርታይም እየሰራ ጉድ ነገሮችን ያጦዘው ነው። እኛ ደግሞ ለጥ ብለናል። ሺህ ዓመት እንደሚኖር ሰው ለጥ ብለናል። እሱ ደስታው ነው። እኛ ስንዘናጋ እኛ ነገሮችን በቃ መጎምጀታችን ሲጨምር ደስ ይለዋል። የሚያስጎመጁንን ነገሮች እየፈጠረ የኛን ለሃጭ በላጭ ማድረግ እሱ ፕሮግራሙ ነው። ደስተኛ ነው። አስቀድማችሁ የእግዚአብሔርን መንግስት ጽድቁ ሌላው ይጨምር። ምን እንበላለን፣ ምን እንጠጣለን፣ ምን የእናንተ ጥያቄ አይደለም ይሄ አለ። እናንተ እምነት የጎደላችሁ እናንተ እንዴት ትጠይቃላችኋል? ይሄ እናንተ ጥያቄ መሆን የለበትም ማለት ይሄንን እንዴት ትጠይቃላችሁ? ይሄ እንደሚያስፈልጋችሁ ማን ያውቃል? ባለቤቱ ምድርና ሞላ የኔ ነው የሚለው ምን እንበላለን እናንተ እስትንፋስ ሰጥቼ ያኖርኳችሁ እናንተ ምን እንበላለን? እንደነዛ ሰዎች እኮ ማለት ነው። ከፈሪሳውያን እርሾ ተጠበቁ ሲባል እንጀራ ስላልያዝን ነው አለ። እንጀራ አለ ኢየሱስ። እንጀራ እኔን ትናንትና ስንት ቅርጫት ያነሳችሁት በቀደም ስንት እኔን በእንጀራ ስለ እርሾ ስላወራን ስለ እንጀራ ስላልያዝን ነው ትላላችሁ? እኔ በእንጀራ ታሙኛላችሁ አለ ኢየሱስ። ከምንም መስራት ይችላል። አንተ ከምንም ማኖር ይችላል። ከምንም ማኖሮኛ አይጨዋቃለሁ። ብቻውን ታምራትን ይሰራል። እስቲ አሜን በሉ። ሰይጣን አስክሮታል ዓለምን። አትስከሩ። አብራችሁ ጭቃው ኪል ያረጋችሁ ነው። ባላችሁ ነገር ደስተኛ መሆን ትችላላችሁ። እናንተ ደስተኛ መሆን ከቻላችሁ፣ ያገኛችሁትን መጠቀም ከቻላችሁ፣ መዘርዘር ከቻላችሁ፣ መለገስ ከቻላችሁ፣ ማድረግ ከቻላችሁ ጤነኛ ናችሁ። በገንዘባችሁ መጠቀም ካልቻላችሁ፣ ራሳችሁን የሚያማችሁ ከሆነ፣ የምትፈሩ ከሆነ፣ የምትጨነቁ ከሆነ፣ የሆነ ቃል ድንግጥ የምትሉ ከሆነ ችግር ውስጥ ነው ያላችሁ። ባላችሁ ማቴሪያል መጠቀም የሚቸግራችሁ ሰዎች፣ አንዳንድ ሰዎች ኢኮኖሚን አይመለከትም የሀብታሞች ነው ምናምን። ኖ ይሄ በሽታ ደሃ ሀብታም አይልም። ቼክ አርጊ ውስጥ አዲሱን ቀሚስ መልበስ ትችያለሽ። ቼክ አርጊ። አራ ምትይ ከሆነ በሽታው ይዞሻል። አዎ ሸክላ ሳህኑን ትበይበታለሽ። አራ ብለሽ በላስቲኩ ምትበይ ከሆነ ተጠቅተሻል። ጥቃት ተጽፎብሻል። ይምሪን እኮ ነው የምልህ። ችግር ውስጥ ወድቀሻል። ችግር ውስጥ ያሉትን እነዛ ወርቅ አዘቦ ሲኒዎችን መጠቀም ትችያለሽ። ወይ ቤት ውስጥ ያሉት ብፌ ውስጥ የቆለፍሽባቸው ሬሳ ሳጥን አለ በየቤቱ ቁጭ ብሎ በቃ ጾምጣ ላይ ይጠቀሙባቸው እንደ ፔንዱለም ጭልፋው እንዲህ እያለ በቃ ይታያል። አይጠቀሙበት ብዙ ሰዎች ምንድን ለክፉ ቀን የሚሉ ከሆነ ተጠቅታችኋል። ጥቃት ውስጥ ቪክቲም ናችሁ። የገንዘብ ፍቅር የሚባለው እሱ ነው። በሺህ ተራራዎች ያሉ ከብቶች ሰማይ ምድርም የኔ ብሩም ወርቁም የኔ ያለን አምላክ ነው ያለን። ግዴላችሁ ምን ላሞቃችሁ አዲስ ነገር እያወራው አይደለም፣ እውነት ነው ማወራላችሁ። እንደዚህ እኮ ነው ያለን አምላክ ያለፈው። ለዚህ እኮ ነው እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን የሚላችሁን ሁሉ የሚያስፈልጋችሁን ሁሉ ይሞላባችኋል ይላል። የኔና የናንተ አምላክ ሁሉ በእጁ ሁሉ በደጁ ነው። የሚያስፈልገንን ነገር ይሞላብናል። እስቲ የሰማኝ አሜን ይበለኝ። ግድ የላችሁም ሰይጣን እንዳያራቁታችሁ። ሰይጣን በጣም ክፉ ነው፣ አረመኔ ነው። ከኤደን ገነት ሰውን ያወጣው እንደዚህ ነው። አዋቂ ነህ አለው። አንተ እኮ በጣም ስማርት ነህ፣ ዝም ብለህ ዲፔንድ ትሆናለህ እንጂ እግዚአብሔር ላይ ብቻህን እኮ መቆም ትችላለህ ብትበላው ይሄን አለው። በቃ ያን ገመጠ፣ ራቁቱ ነው። ስለ ገንዘብ ጥርት ያለ ነገር ሲኖራችሁ በእግዚአብሔር የምትደገፉ፣ በእግዚአብሔር የምትተማመኑ፣ በእግዚአብሔር በኮንፊደንሳችሁ የሚጨምር በባዶ መዘመር የምትችሉ፣ ባላችሁ ነገር የምትኖሩ፣ ባላችሁ ነገር የምትረኩ፣ እግዚአብሔር በሾማችሁ ነገር ላይ ለእግዚአብሔር ሪፖርት ነው የምናደርገው። ገንዘብ የተሰጠን ሰዎች ፓስተር ቸሬ ምንድነው ምናል? ገንዘብ የተሰጣችሁ ሰዎች፣ ገንዘብ እጃችሁ ላይ ያለ ሰዎች በአሁኑ ዘመን ባለጠጋ የሆኑትን አለ 6:17 ላይ አንድ ጢሞቴዎስ በአሁኑ ዘመን ባለጠጋ የሆኑትን ምከራቸው በሕያው እግዚአብሔር እንጂ በሚያልፈው ባለጠግነት ደስ እንዳይላቸው እዘዛቸዋል። በአሁኑ ዘመን ባለጠጋ የሆኑ ሰዎች አሉ። አዎ ንገራቸው። ምን ልንገራቸው? እምትነግራቸው በሕያው እግዚአብሔር ይደሰቱ፣ በእግዚአብሔር ተደሰቱ። በሕያው እግዚአብሔር ደስታችን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ላይ አይደለም። ይልቅ በአሁኑ ዘመን ገንዘብ ያላቸው ሰዎች ሊረዱ፣ ሊያካፍሉ፣ መልካምን ስራ እንዲሰሩ ለሚመጣውም ዘመን ራሳቸው ርስት እንዲኖርላቸው አስተምራቸዋል። ወገኖቼ ግዴላ ኖር በሉና ውጡ።
ተከረፋፋ ሳታገባ መጣ እንዲህ ተከረፈች አስተምሮ አትባል። ጌታ ሰላም ነው አትባይም። ግድ የለሽ አንቺ ተዛሬ ብቻችን አይባልም። ማንም ሰው ስንሄድ እጅ ለእጅ ያይዘን ግር ብለን አቶ ከሌ ቤተሰብ አቤትማ የነ እስቲ አንቺ አንባባልም። በችርቻሮ ትገባለህ። እያንዳንዱ እንደ ስራው። ምንድን ያሳሰባችሁ? ቆይ ምንድን ያስጨነቃችሁ? ቆይ ሴጣን ነው አዋክቦ ወዳ ውስጥ የሚከታችሁ። አንዳንዶቻችሁ እንድታርፉ ስለማይፈልግ ከዕዳ ወደ ዕዳ ያዞራችኋል፣ ያመቻቿችኋል። ደላሎች አሉ፣ በጣም ብዙ ደላሎች አሉ። ስራ የሌላችሁ ሰዎች እንዳትበደሩ። አስተማማኝ የሆነ ስራ ቢዝነስ ያላጠናችሁ ሰዎች እንዳትበደሩ። እንደ ክርስቲያን አገልጋይ መክራችሁን ስሙኝ፣ እንዳትበደሩ። ዳው ምናምን ሁኔታ ስለተመቻችሁ ያመቻቹልሃል። ስለተመቻቸልህ አትግባ። እድሜ ልክህን ባሪያ ትሆናለህ። ዛሬ ወላጆቻቸው መጠየቅ ፈልገው የሞቱ ዘመዶቻቸውን ለመቅበር ከባህር ማዶ መምጣት የማይችሉ ሰዎች ምንድነው አስምጦ ያቀራቸው ብትለኝ፣ ዕዳ፣ ሞርጌጅ፣ የገቡት ዕዳ። የሚወዱትን ሀገር የሚወዱትን ቤተሰብ ላለመምጣት አንድ ቀን ቢዛነፍ ቢሉ በቤት በር ስር መጥቶ ይቀረቀርልሃል። ጭንቅ ነው። አማረብኝ ብላችሁ በቃ ስለተመቻቸ ደግሞ እኔ እኮ በጣም የሚዘገንነኝ ሰው እንዴት ተበድሮ መኪና ይገዛል? በጣም ይቅርታ ምን ማለት ነው? የሥራ መኪና ቢሆን በጣም አሪፍ። ካፌ ሄደ የምታቆመው መኪና እንዴት ትገዛለህ? ተበድር። በተለይ ቢዝነሱን ያላጠናችሁ ስራ የሌላችሁ ሰዎች እርግጠኛ ባልሆናችሁበት ነገር አትግቡ። ከገባሁስ ቆመት አድራለህ። አንድ ሀብታም አለኝ፣ ጂም ግን 8 ሰዓት መክፈት ቢጀመር ጥሩ ነው አለኝ። ቅርብ ቀን 8 ሰዓት ማለት ቀን አይ ሌሊት አለኝ። የለውማ 8 ሰዓት 11 ሰዓት ወደ ሳቢ ያደርጉልን አለ። የለማ ቁጭ ነው። ብዙ ሰው ቁጭ ነው፣ ጣሪያ ሲቆጥር ነው የሚያድር። ብቻውን ማውራት ጀመረ። ቁልቁልም ሽቅብም እየደመረ ነው። መንገድ ላይ ያላያችሁም ሰው ሲሄድ ይደምራል። ኤክስ ዋይ ዘድ ደብሊው እውነት እንደዚህ ነው። ስትሄዱ አሁን ስትሄዱ ዞር በሉ ይላል ብዙ ሰው። ቁልቁል በደንብ ቼክ ብታደርጉት ዕዳ፣ ዱቤ፣ ብድር፣ ስቃይ። እረፉ። ጌታ እንደዚህ ያለ እረፉ፣ እኔም አምላክ እንደሆንኩ ወቁ። ምንም ማረግ አምላክ ለልጆቼ የማስብ፣ ለልጆቼ የሚያስፈልጋቸውን ማደርግ፣ ለልጆቼ የምጠነቀቅ፣ ልጆቼን ማኖር የምችል፣ በሁሉ ስፍራ የምገኝ ኤልሻዳይ እንደሆንኩ እንደምወዳችሁ ወቁ። ይህን የማያውቀውስ ለራሱ በጣም ሐሳብ የሆነና ወጥመድ ውስጥ ሄዶ ይወተፋል። በቁፋሮ አይወጣም። የአንዳንድ ሰው ዕዳ መቼም ተከፍሎ የማያልቅ ነው። የለም አንዳንድ ሰው መቼም ነፃ የሚወጣ አይመስለኝም። ከፍለ ነፃ አታውጣው። ያለም ኮን እንዲህ ይወጣና ሽፍ ግድ ቁማር አይታል። ጅቴ ምናምን ቀዩና ትበላለህ። መጀመሪያ እንድትበላ ትደረጋለህ። እኔ ድሮ ሰርቻለሁ። ትመጣለህ ገበሬ ነው። አቤት እድልህ እኮ ይባላል ይላሉ። እድለኛ ነው። እነሱ ይበላሉ፣ እሱ ይበላል፣ እነሱ ይበላሉ፣ እሱ ይበላል። ደስ ይላል። ወጋገን ያበድራል፣ ባንክ ብረት ያበድራል፣ ዳሽን ያበድራል። በጣም ሁሉ ይደሰታሉ ነው ይላል። ከዛስ በኋላ ነው በኋላ ብቻውን ሲጮህ ታገኘዋለህ፣ ታየዋለህ። ሂድ እስቲ እሑድ አይጠፉም፣ አሁንም ይኖራሉ። እጁ ላይ የገባውን እርግፍ አድርገውት፣ ሰዓቱን አስወልቀውት፣ ቀበቶውን ፈተውት፣ ቀልቡን ፈተውት፣ እጁ ላይ ያለው የሚሸጠውን ሁሉ ወስደውበት ይነቃል። ተጫውቶ ተዘረፍኩ ብሎ ይጮሃል። የማታውቁትን ጨዋታ አትጫወቱ። እሺ በሉኝ። እኔ በጣም አገኘሽ እንዴ? የማታውቁትን ጨዋታ አትጫወቱ። ግድ የላችሁ፣ ተስተካክሏል፣ ፋይሉን ጨርሽላለሁ፣ እኔ ጉዳዩን ጨርሽላለሁ ነው ይሏል። ደላሎች አሉ። ምን አገባቸው? አንተ ጅርጅር ለተደዳ ትገባለህ። ከዛ ቀልብህም እንቅልፍህም ኑሮህም ህይወትህም ቤትህም ትዳርህም ትቀማለህ። ከዛ ልጆች ሁሉ ያስጠሉዋል። ዝም ብሎ በኩርኩም የምትማታቱ ምንም ያላረጉ ልጆች፣ ጌታ ምስክሬ፣ ዝም ብለህ ቡቡሉ ብታደርገው ከሁሉም የተጣ እኔ አሁን ይሄን ሳወራ የኔ ነው የሚል ሰውዬ አለ፣ አውቀዋለሁ አለ። በቃ ስለ ገንዘብ ያላችሁን አመለካከት አስተካክሉ እኮ ለማለት ነው የመጣሁት። ወደ ላይ አጨብጭቡ ለእግዚአብሔር ክብር።